እንኳን ለጌታችን ኢየሱስ ክርስቶስ ትንሣኤ የትንሣኤ ማግስት አደረሳችሁ እላለሁ። እንደምታውቁት ኢትዮጵያውያን እንደገና በኢትዮጵያና ከኢትዮጵያ ውጭ የምትገኙ ሁሉ የክርስቶስን ትንሣኤ በምናስብበት ጊዜ በጣም ብዙ ነገሮችን እናስባለን። በእምነት አንቀጻችን ላይ እንደምንናገረው ጌታችን ኢየሱስ ክርስቶስ ሞተ፣ ተቀበረ፣ ከሙታን ተነሳ፣ አረገ፣ ዳግም ይመጣል ብለን ነው የምንሰብከው እና እነዚህ የክርስትና መልእክቶች ናቸው እና ልንለቃቸው የማንችል ማለት ነው። ምክንያቱም ኢየሱስ ባይነሳ ኃጢአታችን ይቅር አልተባለም እና መልእክትም የለም። የክርስትና መልእክታችን ከትንሣኤ ጋር ግንኙነት ያለው እና ኢየሱስ ክርስቶስ አረገ ስንል ደግሞ እግዚአብሔር ቀኝ ቁጭ ብሏል ስለኛ ይማልዳል እያለን ያለ ነው። እንደገና ደግሞ ኢየሱስ አረገ በምንልበት ጊዜ ለእኛ ቤት እያዘጋጀ ነው ማለታቸው ነው እና ጌታችን ኢየሱስ ክርስቶስ ዳግም ይመጣል በምንልበት ጊዜ እና ሁሉ ነገር በሶስት ቁጥጥር ውስጥ እንደሆነ በፊት የመጣው የኃጢአት መስዋዕት በመሆኑ ነው። አሁን ግን የሚመጣው ግን በክብር ነው እና የንጉሶች ንጉሥና ጌቶች ጌታ ሆኖ ነው የሚመጣውና ስለዚህ እነዚህ ነገሮች በጣም አስፈላጊ ናቸው። ጌታችን ኢየሱስ ክርስቶስ በወንጌል ላይ በአራቱ ወንጌል በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ላይ የሰበካቸውን ስብከቶች ስንመለከት እና በጣም የሚያስገርሙ ነገሮችን እንመለከታለን እና ኢየሱስ ክርስቶስ ያደረገውን ያስተማረውን ነገር ወንጌል ላይ ተጽፎ እንመለከታለን። ወደ ሐዋርያት ሥራ በምንመጣበት ጊዜ በኢየሱስ የተጀመረው ሥራ እንዴት የቀጠለ የሚለውን ነገር በሐዋርያት ሥራ ውስጥ ነው የምናገኘው። ስለዚህ የሐዋርያት ሥራ በመንፈስ ቅዱስ አማካኝነት በክርስቶስ የተጀመረው ሥራ እንዴት የተቀጠለ ነው የሚያሳየው። የሐዋርያት ሥራ በተለይ መጽሐፉን በሚጨርስበት ጊዜ አለቀ ብሎ አይደለም፣ ነገር ግን ስራው እየቀጠለ እንደሄደ ያሳያል እና እስካሁን ድረስ ቀጠለ ማለት ነው። አሁንም የምንመለከተው የመንፈስ ቅዱስ ሥራ በሐዋርያት ሕይወት ውስጥ እየቀጠለ ነው ያለው። ዛሬ ደግሞ ከእኛ ውስጥ ቀጠሎ ደግሞ ጌታ ከዘገየለ ደግሞ እና እሱ ለመዘግየት ተመራለን፣ ነገር ግን ብዙዎች እጅ ሊሉ ስለሚፈልግ ዘገየ ይላል እና ቆያ ታገሳ ይላል። በመለቱ ውስጥ እንግዲህ ስንመለከት ምንድነው የጌታችን ኢየሱስ ክርስቶስ መምጣት በሚዘገይበት ጊዜ ወንጌል የማስፋፋት ብዙዎች ወደ ክርስቶስ የሚመጡት የእግዚአብሔር ፍቃድ እንዳለበት ነው። እኔ ሳስብ ከ60 ዓመት በፊት ጌታ ኢየሱስ ክርስቶስ ቢመጣ ነው ከ70 ዓመት በፊት ቢመጣ ነው ምን ይሆን ነበር እና እኔ የመዳን ዕድል እንደማይኖረኝ ያለው እና እንግዲህ ዛሬ በተለይ 10 ዓመት ከ20 ዓመት በፊት ጌታ የተቀበላችሁ ሰዎች ከ30 ዓመት በፊት ጌታ ቢመጣ ኖሮ ምን አይነት ህይወት ምን አይነት ኪሳራ ውስጥ እንደምትገቡ እንድታስቡ ፈልጋለሁ። የክርስቶስ መምጣት የዘገየው ለእኛ ለጥቅም ነው። ብዙዎች እጅ እንዲሉ ነው የሚለው ነው። ስለዚህ ጌታ በፍቅድ ምዕራፍ በመግባት የሐዋርያት ሥራ በምንመለከትበት ጊዜ ይሆናል። በተለይ ጸሎትን አገልግሎት ስንመለከት የሐዋርያት ሥራ በጣም ትልቅ መሰረታዊ የሆነ ነገር ያሳየናል እና የቀድሞ ቤተክርስቲያን ተልእኮ ሐዋርያት ለዓለም ሁሉ ወንጌልን ለማስተማር ይህንን ተልእኮ ለመወጣት እንድንችል ጸሎት በጣም ወሳኝ እንደሆነ እንመለከታለን። እንደገና ደግሞ ወንጌልን መስበክ በጣም ወሳኝ እንደሆነ እንመለከታለን። ዛሬ እንደ መግቢያ አድርገን የምንመለከተው ምንድነው በሐዋርያት ሥራ ውስጥ ዋናው ሀሳብ ወይም ደግሞ ዋና ጭብጥ ነገሮች ምንድን ናቸው የሚለው የተወሰኑ ነገሮችን እንመለከታለን። ከሚቀጥለው ጊዜ ጀምሮ ደግሞ ምዕራፍ በምዕራፍ የሐዋርያት ሥራ ለማጥናት እንሞክራለን እና በተለይ ጸሎትና አገልግሎት ስናስብ ይሄንን ማሰባችን በጣም አስፈላጊ ነው ብዬ ነው የማስበው። እንግዲህ የሐዋርያት ሥራ የተጻፈበት አንዱ ምክንያት ምንድነው? ታሪክን ለማቅረብ ነው። እንዴት ነው የቤተክርስቲያን አገልግሎት እንዴት ጀመረ፣ እንዴት ቀጠለ የሚለው ነገር ማየት የምንችለው በሐዋርያት ሥራ ውስጥ ነው። እንደገና ደግሞ የሐዋርያት ሥራ ደግሞ ሌላው ትልቁ መልእክት መመሪያ የሚሰጥ ነው። በተለያዩ ጉዳዮች በስደት ውስጥ ቤተክርስቲያን አትቀርም እና እንዴት ነው እንደገና ደግሞ ችግርና ግጭቶች ያጋጠማት እና በሐሰት ትምህርቶች በተለያዩ ነገሮች ግጭቶች ስትገባ ምንድን ነው ማድረግ ያለባት የሚለው በጣም አስገራሚ የሆኑ መመሪያዎች በሐዋርያት ሥራ ውስጥ እንመለከታለን ማለት ነው። እስቲ በዛሬ
የቤተክርስቲያን እድገት ምክንያቶች የሚባሉትን ጥቂት ሀሳቦችን በጣም አስፈላጊ የሆኑ ሀሳቦችን ላካፍላችሁ እፈልጋለሁ። የመጀመሪያ የቤተክርስቲያን እድገት ምክንያቶች የሚባሉት አንዱ መንፈስ ቅዱስ ነው። በሐዋርያት ሥራ ምዕራፍ 1:8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ድረስ ምስክሮቼ ትሆናላችሁ ይለናል። እንግዲህ በሐዋርያት ሥራ ውስጥ የምንመለከተው ወይም ደግሞ የሐዋርያት ሥራ ምዕራፍ 1:8 የመጽሐፍ ዋና ጥቅስ እንደሆነ እንመለከታለን እና መንፈስ ቅዱስ ሲመጣ ስራውን እንዴት እያደረገ እንደሄደ በሐዋርያት ሥራ እንመለከታለን። እነዚህ ደቀ መዛሙርቶች ከጌታችን ከኢየሱስ ጋር የነበሩ ደቀ መዛሙርቶች 3 ዓመት ተኩል ጊዜ ወስዶ ያስተማራቸው ከእሱ ጋር ኖረው ትምህርቱን አይተው እንደገና ደግሞ ለአገልግሎት ወጥቷቸው ያሰለጠናቸው ያዘጋጃቸው ሐዋርያት ናቸው እና ምን ብሎ ተናግሯቸው ነበረ? ከኢየሩሳሌም እንድትወጧቸው ነበረ። ለምን? መንፈስ ቅዱስን ትቀበላላችሁ፣ ከዛ በኋላ ኃይልን ትቀበላላችሁ። ከመንፈስ ቅዱስን መቀበል ማለት ኃይልን መቀበል ነው እና የክርስትና ኑሮ ለመኖር በድፍረት ለመኖር እንደገና ደግሞ ምስክር በመሆኑ ለመኖር መንፈስ ቅዱስ በጣም አስፈላጊ የሆነ ከሐዋርያት ሥራ መጽሐፍ ላይ በደንብ የምንመለከተው ጉዳይ ነው። በሐዋርያት ሥራ ውስጥ የምንመለከተው ሌላ ጭብጥ የሆነ ነገር ቢኖር ምንድን ነው? ወንጌልን ማወጅ፣ መናገር፣ ፕሮክሌም ማድረግ በጣም አስፈላጊ የሆነ እንመለከታለን። ይሄንን የምናየው እና በሐዋርያት ሥራ ምዕራፍ 2 ላይ ይጀምራል። ጴጥሮስ ድንቅ ብሎ ሲያውጅ ለብዙዎች ሲናገራቸው እንመለከታለን እና ይህ በጣም አስፈላጊ ነው። ሁላችንም እንደምናውቀው እና ጥሩ ዕቃ ካለን እጃችን ላይ ሰዎች እኛ እጅ ያለው ጥሩ ዕቃ እንዲያውቁ ምንናገራለን፣ ማስታወቂያ እንዲነገር እናደርጋለን። እኔ ጋር አይነት ዕቃ አለ፣ ጥቅሙ ይሄ ነው የሚለውን ነገር ማለት ነው። ስለዚህ ዛሬ እጃችን ላይ ምን አለ? አስገራሚ የሆነ ነገር አለ። ሰዎች የዘላለም ሕይወት ሊወስዱ ይችሉበታል። ከዚህ ሕይወት በኋላ ሌላ ሕይወት እንዳለ እና እንደገና ደግሞ ክርስትና በጣም አስፈላጊ እንደሆነ በጌታችን በኢየሱስ የተጀመረው ስራ ምን ያህል አስፈላጊ እንደሆነ ምን ያህል ጠቃሚ እንደሆነ ሰዎች እያሉ ማወጅ መናገር አለብን። የእግዚአብሔር ቃል ካሰሙ እንዴት ያምራሉ እና ቃላቱ ደግሞ ይሰራል። ስለዚህ ለምን መስማት ደግሞ ሰዎች መሄድ አለባቸው፣ ማወጅ አለብን፣ መናገር አለብን። ቴሌቪዥን መጠቀም አለብን፣ ሚዲያዎችን መጠቀም አለብን እና በተለያዩ መንገድ ሰዎች የክርስቶስን ወንጌል እንዲሰሙ እና የማወጅ ኃላፊነት አለብን። የሐዋርያት ሥራ ትልቁ መልእክቱ ምንድነው? አዋጅ መናገር ነው። እንግዲህ አንዱ ትልቁ የምናደርገው ነገር ይሄ ነው ማለት ነው እና በሐዋርያት ሥራ ውስጥ የምንመለከተው ሌላው ምንድነው? መሰባሰብ የሚለው ነገር ምን ማለት ነው? መሰባሰብ ማለት የቀድሞዋ ቤተክርስቲያን በተለይ መጀመሪያ ስብከት ሲሰበክ 3000 ያሉ ሰዎች ወደ ወንጌል መጡ ይላል እና ምንናደርግ ሲሉ ትመለከታላችሁ። ከዛ በኋላ ምዕራፍ 2 ሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ የሚናገረው ነገር ቢኖር ምንድን ነው? በሐዋርያት ትምህርት፣ በጸሎት፣ በኅብረት እንጀራን በመቁረስ ይሰሩ ነበር እና ያደረጉት ነገር ቢኖር ምንድን ነው? እና የመሰባሰብ ጉዳይ ነው ማለት ነው እና የመበታተን አይደለም፣ የመሰባሰብ ጉዳይ ነው እና ሲሰባሰቡ እንመለከታቸዋለን። ይህ አስገራሚ ስራ ነው እና ለቤተክርስቲያን በአንድነት እንድትኖሩ እንጂ ተበታትና እንድትኖሩ የተፈቀደ ነው። ስለዚህ ቤተክርስቲያን የሚያምርባትን እንደ ቤተክርስቲያን ደግሞ ተደራጅተን እና ከዛ በኋላ ደግሞ የወንጌሉን ስራ ለመስራት የምንችለው ስንሰባሰብ ነው እና ቃሉን ስናጠና በአንድነት ተሰባስበን ስንጸልይ ነው። ተሰባስበን የጌታ ስንወስድ ነው። ተሰባስበን ደግሞ ህብረት ስንመሰረት ነው። ያ ወንጌልን በጣም እንዳሳደገውና እንደሚያሳደገው ሐዋርያት ሥራ መጽሐፍ ላይ እንመለከታለን። ሌላው በሐዋርያት ሥራ ውስጥ የምንመለከተው ትልቁ ማለት ምንድን ነው? ስደት ነው። ለቤተክርስቲያን እድገት ምክንያት ሲሆን ታያላችሁ። በሐዋርያት ሥራ ምዕራፍ 8 ላይ ስንመለከት ሄሮድስ በአንዳንዶች ላይ ምን አደረገ? እጁን ጫነባቸው ይላል። ከዛ በኋላ ተለቀቁና ኢየሩሳሌም ነበር ተጠራቅሞ የነበሩት። ስደትን እግዚአብሔር ልክ የተከበረ እሳት ማለት ነው እና ስትሞቱ እንድንበበት ልክ እንደዛ ላይ ያደረገው እግዚአብሔር እና ሲበተን ታያላችሁ። ስደትን ወንጌልን አሳስረው ምን አደረገ ይላል? ወደ ይሁዳ ወደ ሰማርያ ተበተነ ይላል። የተበተኑት ቃሉን እየሰበኩ ዞሩ እያለ ይናገራል
በኢትዮጵያ ታሪክ ስንመለከት እና በተለይ በኮሚኒስት አስተዳደር ዘመን እና ቤተክርስቲያን በከፍተኛ ደረጃ በመከራ ውስጥ ያለፈችበት ጊዜ ነበር እና በዚህ ጊዜ ነበረ ቤተክርስቲያን ከማንኛውም ጊዜ ይልቅ በጣም ያደገችው እና ስለ ራሴ ስለ ገደብ ቤተክርስቲያን ብናገር አዲስ አበባ ውስጥ አዲስ ከተማ ገነት የሚባል ቤተክርስቲያን ነበረ እና እዛ በጣም ብዙ ህዝብ ነበር። ከ1500 በላይ ነበር ህዝብ እና ነገር ግን ቤተክርስቲያን የተዘጋጀበት ጊዜ ነበር በደርግ ዘመን። ከዛ በኋላ ምንድን ነው የሚሆነው እና አንድ ቤተክርስቲያን ሲዘጋ 80 የቤተ ክህነት ፕሮግራሞች አሉ እና በአንድ ጊዜ 80 የሚሆኑ በነዛ ውስጥ የጌታ እራት እንሰጣለን፣ እናስተምራለን፣ ደቀ መዝሙር እናደርጋለን፣ እናጠምቃለን። በጣም ትልቅ ስራዎች ይሰራል እና ቤተክርስቲያን ከ12 ዓመት በኋላ ስትከፈት እና ህዝቡን ማስቀመጫ ቦታ አገኘን። በአንዴ 6-7 ቦታዎች አጥቢያዎችን ይቻላል እና ምንድን ነው የማየው ይሄ ገነት ብቻ አይደለም። የብዙዎቹ ወኪል ቤተክርስቲያን ታሪካቸው ምንድን ነው? ቤተክርስቲያን ያደገችው የጠነከረችው የሰፋችው እና የበዛችው ስደት ውስጥ ነው። ስደት ቤተክርስቲያንን የሚያጠፋ አይደለም፣ የሚያሳድድ ነው። አምስተኛው ደግሞ ቤተክርስቲያን የእድገት ምክንያት የምንለው ፈውስ ነው። ፈውስ ጌታችን ኢየሱስ ክርስቶስ አገልግሎቱ ምን ያደርግ ነበር? የወንጌሉን የመንግስቱ ወንጌል ይሰበክ ነበር ይላል። ከዛ በኋላ ደግሞ በህዝቡ ላይ ያለው ደገኛ የሚፈውስ ነበር እና ከዛ በኋላ ምን ያደርግ ነበር? ያስተምር ነበር ይላል። በከተማዎች በመንደሮች ሁሉ ይዞር ነበር ይላል። እና በሐዋርያት ሥራ ውስጥ የምንመለከት ነገር ነው ምንድን ነው? እና ከምዕራፍ 3 ጀምሮ ጴጥሮስና ዮሐንስ ያንን ሰው ከፈወሱበት ጊዜ ጀምሮ በጣም ሰዎች እየተማረሩ ሲመጡ ፈውስ የወንጌል ስራ በጣም የሚያሳድግና የሚያፋጥን እንደሆነ እንመለከታለን። ምክንያቱም ፈውስን ስንመለከት በጌታ በኢየሱስ ክርስቶስ ስም ብለው ነበር የፈወሱት። አጋንንት በኢየሱስ ክርስቶስ ስም ይወጣል፣ በሽተኞች በኢየሱስ ክርስቶስ ስም ይፈወሳሉ። ያንን የሚያዩ ሰዎች የእግዚአብሔር ኃይል ሲገለጥ ያያል እና ወገኖች ፕሮክሌም ማድረግ ወንጌል ማወጅ አስፈላጊ ነው። እንደገና ደግሞ ፈውስን በማረጋገጥ አስፈላጊ ነው። ምክንያቱም ወንጌላችን በኃይል ነው የመጣው ነው የሚለው እና በኃይል ነው እና የእግዚአብሔር ኃይል ሲገለጥ እንመለከታለን እና ከዛ ሰዎች ከበሽታ ከአጋንንት ስርዓት ከጨለማ ነፃ ይወጣል እና ሰዋቸው ያለው ኃይል ሲለቃቸው አካባቢ ሁሉ ነፃ ሲወጣ እና ወንጌል በከፍተኛ መጠን ሲሰራ እንመለከታለን። ይሄ አንደኛው ለቤተክርስቲያን የእድገት ምክንያት እንደሆነ እንመለከታለን። ሌላው የምንመለከተው ነገር ነው ምንድነው? ለቤተክርስቲያን የእድገት ምክንያት ነው ብለን የምናየው እና ጸሎት እና ይህን ጸሎትን በምንመለከት በደንብ ነው የምንመለከተው እና በተለይ አንድ አባባል አለ፣ በጸሎት ድል እናደርጋለን፣ በአገልግሎት ደግሞ እንሰበስባለን ይላል እና በጸሎት ያሸነፍነውን በአገልግሎት መሰብሰባችን በኤርምያስ ምዕራፍ 33 ላይ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተ እንደማታውቀው ታላቅና ኃይለኛ ነገር አሳይሃለሁ እያለ ይናገራል። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ያስተማረው ምንድን ነው? እንዴት መጸለይ እንደሚገባ አናውቅም አስተምረን ሲሉት ነው የምንመለከተው እና በሐዋርያት ሥራ ምዕራፍ 12 ላይ ትልቅ አስገራሚ ነገር እንመለከታለን እና የወንጌሉን ስራ ሰይጣን ለማፈንና ለማኮላሸት በተነሳበት ጊዜ ቤተክርስቲያን አጥብቃ ታስተምር ነበር ይላል። ያዕቆብ ተገደለ። ከዛ በኋላ ጴጥሮስ ታሰረ እና የሰይጣን ዓላማ ምንድን ነው? ያሉትን ሐዋርያቶች አንድ መግደልና ማጥፋት ነበር። ነገር ግን ይህንን ያስቆመችው ቤተክርስቲያን በጸሎት ስትጸልይ ቤተክርስቲያን ወገኖች ትልቅ ነገር ይሆናል። የተሳሰሩ ይፈታል እና በጨለማ ውስጥ ያሉ ነፃ ይወጣል እና ጸሎት ወገኖች ትልቅ ኃይል ነው። በምድር ላይ ካሉት ትልቅ ኃይሎች ዋና ትልቁ ጸሎት እንደሆነ እንመለከታለን እና አንዱ በተለይ በሐዋርያት ሥራ ውስጥ የምንመለከተው የጸሎት ኃይል ነው። ከዛ በኋላ የወንጌል መልእክት ሌላ ነው እና በሐዋርያት ሥራ ምዕራፍ 13 ላይ የሚሽን አገልግሎትን እንመለከታለን። በዚህ በሚሽን አገልግሎት የምትመለከቱት ነገር ነው ምንድን ነው? ሐዋርያቶች ሲጾሙና ሲጸልዩ እና ሲጾሙና ሲጸልዩ መንፈስ ቅዱስ በርናባስንና ሳውልን ለጠራቸው ስራ ለዩልኝ አለ ብሎ ይናገራል። ይሄ ነገር ነው እና
የተለያዩ የአገልግሎት ክፍሎች ሐዋርያቶች ነበሩ፣ እንደገና ደግሞ አስተማሪዎች ነበሩ፣ ነቢያቶች ነበሩ። በቤተክርስቲያን ውስጥ እየጸለዩ ባለበት ጊዜ የነበረ መንፈስ ቅዱስ እና ሰዎችን በሚሽን አገልግሎት ካሉበት አካባቢ ወደ ተለያየ ዓለም ውስጥ ሄደው ወንጌል እንዲሰሙ ሲያደርጋቸው እንመለከታለን ማለት ነው። እና በሐዋርያት ሥራ ላይ የምንመለከተው ትልቅ ነገር አንዱ ቢኖር ምንድን ነው? ይሄ የወንጌል ስብከት የሚሽን አገልግሎት ነው። ሌላው ውክልና የምንለው ነው። ይሄ ዴሌጌሽን ነው እና በሐዋርያት ሥራ ላይ የምንመለከተው እና ዴሌጌሽን የሚለው ቃል ስንመለከት እና ውክልና ማለት ነው። እና ስራው በጥቂት ሰዎች መሰራት አይችልም። ምክንያቱም ስራው ሰፊ ስራ ድንበሩ የስራው ድንበር አላለች እና ይሄንን ነቢያት፣ ሐዋርያት፣ ወንጌል ሰባኪዎች የምንላቸው በጣት የሚቆጠሩ አገልጋዮች ዓለምን መሙላታቸው። ስለዚህ ምንድነው የሚያስፈልገው? ስራው መከፋፈል ያስፈልጋል፣ ማሰልጠን ያስፈልጋል። ስራው በከፍተኛ መጠን ሊያያ የሚችል ነው። እንደገና ደግሞ በጸሎትና ለቃሉ ተጋራና ማዋራቶች እና ሌላው ማህበራዊ አገልግሎት ለዲያቆናት ሲሰጡ እንመለከታለን። ይሄ የምናየው ምንድን ነው? ስለዚህ ስራው በጥቂት ሰዎች ላይ ተደራርቦ ሳይሆን ነገር ግን ስራውን ተከፋፍለን መስራት እንዳለብን እንመለከታለን። ሌላው በሐዋርያት ሥራ ውስጥ የምንመለከተው እንደ ትልቅ ኪን ወይም ደግሞ ጭቅ ነገር የምንለው ምንድን ነው? ቅድስና የሚለው ነገር በሐዋርያት ሥራ ምዕራፍ 5 ላይ ይህንን አስገራሚ እውነት እንመለከታለን። የቅድስና አስፈላጊነት ሐዋርያት ሥራ ምዕራፍ 5 ላይ አናንያና ሰጲራ ማታለል ውስጥ ሲገቡ ታያላችሁ። እነዚህ ሰዎች በማታለላቸው የተነሳ እና ራሳቸውን ከፍ ለማድረግ እና ራሳቸውን ለማሳወቅ ሲጠቀሙ እናያለን። ነገር ግን መንፈስ ቅዱስ የሰሩትን ስራ ሲገለጥ እና በሞት ሲቀጡ እንመለከታለን። እና ቤተክርስቲያን በጣም የሚገርመው ነገር ቢኖር ምንድን ነው? እነሱ ከሞቱ በኋላ እና ስራው ምንድን ነው? ቀጠለ ነው። ቅድስና ሲጠፋ ስራ እየቀነሰ ይሄዳል፣ ጸሎት እየቀነሰ ይሄዳል እና የቤተክርስቲያን ኃይል እየተዳከመ ይሄዳል። ነገር ግን ቅድስና ሲኖር እና የእግዚአብሔር ቅድስና በሚመጣበት ጊዜ ኃጢአት ካለ ፍርድ አለ እና ከዛ በኋላ ስራው እየጨመረ ሲሄድ እንመለከታለን። ይህንን በሐዋርያት ሥራ ውስጥ የምንመለከተው ትልቁ ነገር ነው። ሌላ የምንመለከተው ምንድነው? መደራጀት ነው። ቤተክርስቲያን ወገኖች መደራጀት እንዳለባት እንመለከታለን እና የእግዚአብሔር ሰራዊት የሚንጋጋ ከብት አይደለም ወይም ደግሞ መንጋ አይደለም፣ ነገር ግን የተደራጀ ሰራዊት ነው እና የእግዚአብሔር መላእክቶች የእግዚአብሔር ፍቅር ለማድረግ ተደራጅተው ሰይጣን እኮ በራሱ ደግሞ የተደራጀ የራሱ ፍቅር ነው። ቤተክርስቲያን እግዚአብሔር ፍቅር ለማድረግ አገልግሎቷ ለመፈጸም መደራጀት አለባት። እግዚአብሔር ለሽማግሌዎች፣ መጋቢዎች እና በቤተክርስቲያን ውስጥ በተለያዩ አገልጋዮች የተደራጀች ሆነ እና አስራቷን መባዋን በማድረግ እና ምንንን በማሳደግ የሚሽን ስራ ይሰራች እና በጣም በከፍተኛ ደረጃ ማድረግ እንደምትችል እንመለከታለን። እና ሌላው ነገር በሐዋርያት ሥራ ውስጥ የምንመለከተው ግጭቶች ሲፈጠሩ፣ አለመስማማቶች ሲፈጠሩ ቤተክርስቲያን ቁጭ ብላ ችግሩን ትፈታለች። ይህንን አንዱ የምንመለከተው ለቤተክርስቲያን እድገት አንዱ ምክንያት ምንድን ነው? ችግሮችን በጋራ መፍታት፣ ግጭቶችን በጋራ መፍታት። ይህንን በሐዋርያት ሥራ ምዕራፍ 15 ላይ ያለና ለሁለት የተከፈለ ይመስል ነበርና እና የሕግ አስተማሪዎች እና በደህንነታቸው ላይ ሌላ ነገር ማድረግ አለባቸው። በጸጋ ብቻ ወይም ደግሞ ኢየሱስን በማመን ብቻ ሳይሆን መገረዝ አለባችሁ፣ የሙሴ ሕግ መጠበቅ አለባችሁ የሚሉ አስተማሪዎች ነው ነበሩና በጣም አስቸጋሪ ነው። ያለ ቤተክርስቲያን ቁጭ ያለችው እና ከዛ በኋላ ሁለቱን እናባዳለች እና ከዛ በኋላ ምንድን ነው ያደረገችው? እና ውሳኔ ነበር የሰጠችው። ያ ውሳኔ ምንድን ነው ያደረገው? ቤተክርስቲያን እንደገና አበባ ሲያጠናክር እና ነገሮች ወደፊት እንዲሄዱ ሲያደርግ እንመለከታለን። የመጨረሻው የምንመለከተው እና ቤተክርስቲያን አንዱ የሚያስፈልጋት ቀላል በተለያየ መንገድ መሰልጠን ያስፈልጋል እና መሰልጠን ምንድነው የሚያደርገው? እድገትን ይሰጣል። ያላየነው ለማየት እንድንችል ይረዳል። አእምሯችን ይሰሳል። በተለይ የመጽሐፍ ቅዱሳችን ላይ ስንመለከተው በዚህ በሐዋርያት ሥራ ምዕራፍ
18 ላይ አቂላና ጵርስቅላ የሚባለው በጣም በእግዚአብሔር ቤት ውስጥ በብዙ ጊዜ የኖሩት እነዚህ ባልና ሚስቶች ያደረጉት ነገር ግን ምንድነው? አጵሎስን ሲያሰለጥኑት እናያለን። በመንፈስ እየተቃጠለ ያገለግል ነበር። ነገር ግን የሚጎለው ነገር ነበር፣ ትንሽ ዘብረቅ ያለበት ነገር ነበር። ስለዚህ ጌታቸው አውጥተው አሳዩት እና ገለጡለት ይላል፣ አሰለጠኑት ይላል። ከዛ በኋላ አገልግሎቱ በጣም ሲዘወጥ እናያለን። እንግዲህ ክቡራን ተመልካቾቻችን በጌታ በኢየሱስ ክርስቶስ እንደገና ሰላም እያለን ይህንን የዛሬውን የመጀመሪያው ፕሮግራም እዚህ እንጨርሳለን። እንግዲህ የሚቀጥለው ዘመን የሚቀጥለው ጊዜ በሐዋርያት ሥራ ላይ አተኩረን የምንማርበት ጊዜ ነው የሚሆነው። የሐዋርያት ሥራ የጸሎት መጽሐፍ ነው፣ የሚሽን መጽሐፍ ነው። የሐዋርያት ሥራ ወገኖች በጣም ብዙ ስራዎችን መስራት የምንችልበት ነው። የቤተክርስቲያን ተልእኮ ወደፊት እንዲሄድ ያደረገው እና ሚስጥሩ ወይም ደግሞ ማንዋ የቸርች የጸሎት ማንዋ ልንለው እንችላለን። እንደገና የሚሽን ማንዋ ልንለው እንችላለን። እንደገና የቤተክርስቲያን ተከላ ማንዋ ልንለው እንችላለን። በጣም ብዙ ነገሮችን ቤተክርስቲያንን በአሁኑ ዘመን እንዴት አድርገን ማገልገል ያለብን፣ በቤተክርስቲያን ውስጥ እንዴት መመላለስ ያለብን፣ የቤተክርስቲያን ስራ ወደፊት ማስኬድ የምንችለው እንዴት ነው የምንለው የሐዋርያት ሥራ ማንዋ ነው። ከነገራ እየተደረገ ይህንን መጽሐፍ ለተፈለጉት እናጠናዋለን። እግዚአብሔር ሁላችሁ ይባርካችሁ። እችን ጸሎት ሰምኜ አጠቃልላለሁ። ቅዱስ አባቶች ለዘላለም እስከ ዘላለም እናመሰግናለን። አንተ ትልቅ አምላካችን ነህ። ጊዜውን ሰዓቱን ጌታ በፊት አሳልፈን እንሰጣለን። ድንቅ ነገር ተመስገን እንላለን። ዛሬም ደግሞ ጌታ ሆይ እናመሰግናለን። ዛሬ ይህን መጽሐፍ እንድትከፍትልን እንጸልያለን። ዛሬ ጌታ ሆይ የወንጌል ሥራ በአንተ የተጀመረ ነው እና በሐዋርያት እንደገና የቀጠለ ነው። አሁን ደግሞ ጊዜ ነው በእኛ መቀጠል አለበት። በኢየሱስ የተጀመረው ሥራ እንዴት እንደቀጠለ የምንመለከትበት መጽሐፍ ነውና ይህንን መጽሐፍ እንድትከፍትልን እንጸልያለን። ዛሬ ይህንን የሚያዩ ሁሉ ሕይወታቸው እንዲታነጽ ለሥራህና ለአገልግሎት ደግሞ የሚነሳሱ እንዲሆኑ በጌታ በኢየሱስ ስም ጸልያለሁ። አሜን።